ትክክለኛው ነገር ነው የነገርኩት ደስታ። ምንም የተደረብኩት ነገር የለም። ነገሮች ትክክልና አግባብ ስላልሆኑ ነው ይሄንን ነገር እየጠየቁ ወይም እየነገርኩ ያለሁት። ገብቶሃል አይደል? አሁን አንተ ስታስበው ትክክል ነው የምር ማለት በኖርማል አስተሳሰብ አስበው ትክክል ነው ይሄ ነገር አይደለም። ታግሻለሁ አይደለም ስላልቻልኩ ነው በቃ እዛ ጋር የሚደረገው ነገር ስላልቻልኩኝ ወደ ክስ ሄድ እንትን ያልኩት። እሺ ወደ ጀመር ደግሞ ገፍቻ አልኩም አይደል እንዴ? ላስጠነቅቀው ፈልጌ ነው ይህንን ነገር ያልኩት። ኬዙ ትክክል አይደለም እኮ ምክንያቱ ትክክል አይደለም። ማስፈራሪያ ወይም ዛቻ አድሶብኛል ብለህ ልትል ትችላለህ፣ ግን ደግሞ አስደብድቦኛል ብለህ በእርግጠኝነት እሱን ለማሳሰብ እንደዛ ማድረግ ትክክል አይደለም። ደስታ ይቀጣሽ የልጅሽን አባት እንደዚህ ስላደረጉ በጣም ይቅርታ። ግን አንድም ቀን እንደዚህ ትይኛለሽ ብዬ አስቤ አላውቅም። መስዋዕትነት ምናምን አይታይሽም እንዴ? የምትከፍልልኝ መስዋዕትነት አልታየኝም ማለት አይደለም። ነገር ግን እኔ እናንተ ስንቀራረብ እኔ እናንተ ጥሩ ጊዜ ስናሳልፍና እንዴት ነው ቆንጆ ነገር ሲኖረን የኔ ነገር አልፈ ሌሎች ሰዎችን በእኔ ምክንያት መጉዳት ትችላለህ ማለት አይደለም። ኢቭን ደግሞ የልጄን አባት ብዙ ነገር እኮ ሲያደርገኝ በፊት ለፊትሽ እያየሽ ነው አይደል? ብዙ ንቀቶችን እያሳየኝ እያየሽ ነው አይደል ሩታ? ደግሞ ልጅ አባት ብዬ ነው ዝም ያልኩት እንጂ ሌላ ነገር እንደወንድ ልጅ እኮ የሆነ ነገር ማድረግ አቅቶኝ አይደለም አይደል? ገብቶሻል? አስቤ ቀስ ብዬ ነገሮችን እንትን ብዬ አንድ ነገር ባድረግ እንዴት በዚህ ልክ ይደብርሻል? ምክንያቱ ልክ ስላልሆንክ ነው። ትክክል አይደለም። በቃ ምክንያቱ ትክክል አይደለም። ያው እንደምታፈቅ ማለት እንደምትወጂ የልጅሽ አባት እንደሆነ አውቃለሁ። ይደብርሻል በእርግጥ እንደዚህ ማድረግ ግን የኔ ነገር በቃ አይታይሽም ማለት ነው። ደስታ እንደዛ እያልኩኝ አይደለም። ብሽሽቅ ነው ያልሽው ከኔ ጋር ማለት ነው። እንዴ ነው ምንድን ነው እያልከኝ ያለው? አልገባኝም። ደስታ ትናገሪኛለሽ ብዬ አልገመትኩም። መስመርህን ካለፍክ ደስተኛውኝ በቃ ደስተኛውኝ እንግዳ ደስታ ሰማኝ። ትክክል ነገር ካላደረግ ትክክል ነው ብዬ ልደግፍ እንዳጠብቅ የምር ነው። ነገሮችን አክሰፕት ስላደረግኩ ስለተቀበልኩ ወይም ደግሞ የሆነ ነገሮችን አብረን ስላሳለፍን የሆነ መስመር አልፈ የሆነ እርምጃ መራመድ ትችላለህ ማለት አይደለም እንዴ። በጣም በቅርቡ ጊዜ እኮ ነው የተዋወቅ ነው ሲጀመር አይደል? ምንም አላረኩኝም እኮ አላስፈረድኩበት አይደል እንዴ? በዚህ ልክ እርግጠኛ አይደለም። ይኸውልህ ምክንያቶችና ወይም ደግሞ ሰበቦች ሊበዙ ይችላሉ። በዚህ ሰዓት አልተፈረደበትም አይደል? ምንም በቃ አሁን እኔ ውስጤ ላይ አላስደበደበህም አይደል? ደስታ አላስደበደበህም አይደል? ሊፈረድበትም አይገባም። ማን ሊያስደበድበኝ ይችላል? ቤተሰቦቼ ማን ናቸው ሊያስደበድብ? ማን ጓደኞቼ ናቸው? ማን ናቸው? በጣም ብዙ ጠላቶች አሉ እኮ አልገባህም እንጂ። ይኸውልህ ምናልባት አንተ ካልታየክ ሰሞኑን አብሮኝ የነበረ ሰው አለ ምናምን እያልክ ነበረ። ጆን አንተን ያውቃል፣ ጆሲ አንተን ያውቃል አይደል? ስለዚህ እሱ አንድ ጠላት ሊሆን ይችላል፣ አላውቅም። ሲቀጥል ደግሞ ከኔ አጠገብ እንድትርቅ ከእሱ አጠገብ እንድትርቅ እንፈልጋለን ያሉክ ሰዎች ራሱ ጠላት ሊሆን ይችላሉ፣ አይታወቅም። ነገሮችን በጥልቀትና ጊዜ ውስጥ ልትገነዘበው ወይም ልታዩ ይገባ ነበር። ከአንዳንድ ወደ እንደዚህ አይነት እርምጃ መራመድ አልነበረብህም። ቀጥታ እኮ የተደበደቡ ቀን ማድረግ ይችላሉ። ይህን መጥሪያ መምጣት እኮ የደበደቡኝ ሰዎች እንደውም በጣም ቆንጆ ማስረጃ የሆነ ነበረ። ብዙ ምልክቶች ይኖሩሃል፣ ኢቨን የቪዲዮ ማስረጃዎች ይኖሩሃል። እንዴ ይኸውልህ ደስታ ለምንድን ነው እንደዚህ የምታደርጉት? አንተ ፈቃደኛ አሁን አንተ ደስተኛ አሁን አትሆን አላውቅም እንጂ ይህን ነገር ሲፈጠር የሆነ ነገር ላግዝህ እችል ነበረ። እኔም እኮ የደበደቡን ሰዎች አግኝቼ እኮ ለምንድን ነው እንደዚህ ያደረጋችሁት? ማን መብት ሰጥቷችሁ ነው ብዬ ስለአንተ ተከራክሬያለሁ። ቆሜ ገብቶሃል አይደል? ፌስ ቱ ፌስ ያደረጉት ሰዎች ጋር ሄደህ ነው እንጂ የምትጠይቀው። እንዴት በማታውቀው ነገር አብርሃምን ሄደህ እንዴት ትጠይቀዋለህ? ማንም ዱርዬ ጋር ማውራት ስላልፈለኩ ማለት አለቃቸው ማግኘት ስለፈለኩ ያንን ነገር ያደረኩት። ያው እሱም ትእዛዝ ሊሰጣቸው የሚችለው ብዬ ስላሰብኩ እኮ ትእዛዝም ሰጣቸው ትእዛዝም አልሰጣቸው። ነገር ግን ከእነሱ አፍ ከነሱ አንደበት በአንቺ ምክንያት ነው። ይኸውልሽ ከእነዚህ ሰዎች ጋር ልገናኝም የሆነ ልተያይም ምናምን የቻልኩበት ገብቶሻል። እኔ ለራሴም ለቤተሰብም ክብር ያለኝ ሰው ሁሉም ነገር ትቼ በልጅሽ አባት ስለመጣው ምናምን ነገር ስላደረኩት አዝነሽብኝ ነው። የምር ትወጂዋለሽ ነው እስካሁን እንደዚህ እያደረግሽ
እስካሁን ትወጂዋለሽ? ፍቅሩ አለሽ ማለት ነው? ደስታ ደህና ነው? ደህና የማይሆን ሰው አንቺ ነሽ ሩታ። ደህና ትመስለኝ ሩታዬ። እኔ ከነ ልጅሽ ተቀብዬ የምኖርበት ቦታ ይዤሽ ቁስልሽ ላድን ስላልኩሽ ነው እንደዚህ የምትይኝ። ቢገባሽ እኮ ለአንቺ ጥሩ ነገር እኮ ነው እያደረኩት ያሉት። ደስታ ያደረግከው ነገር መጥፎ ነው እያልኩ አይደለም። የሰራው ነገር ትክክል ነው ግን አይደለም ማለት አይኖ ብዙ ነገሮችን አክሰብት አድርገኝ ተቀብለህ ምናምን ለእኔ ብዙ ነገሮችን ልታረግ ትችላለህ። ግን ደግሞ ያንን ነገር ስታረግ የሆነ መስመር ማለፍ ትችላለህ ማለት አይደለም እንዴ። ምንም ቢሆን የልጅ አባት ነው። አሁን የልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ዘምቻለሁ፣ ደርሼበታለሁ። በጣም ከቅርብ ሰዎች ደግሞ ደስታ ብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል ሩታ? እንደዚህ አይነት የወረደ አይምሮ ያለኝ ይመስልሻል እንዴ? ማድረግ ብችል እኮ ያን ያደርገው ነበር አይደል እንዴ? ማለት የሆነ የልብ እንዴት በዚህ ልክ አላውቅም፣ የሆነ የልብ እስክታገኝ ሊሆን ይችላል። ይህንን ነገር ልብ ወንድ ልጅ አይደል እንዴ? እኔ እሱን አላውቅም። ገባ? ዛሬ ይህንን ነገር ካደረግ ነገ ደግሞ ያንን ነገር ለማድረግ ምንም የሚያግድህ ነገር አይኖርም። በእርግጠኝነት ታድርጓለህ። እንዴት ላደርግ ይችላል? አሁንም እንኳ አላደረኩትም አልኩሽ አይደል እንዴ? ማስፈራራት ነው እንጂ መቼ አደረኩት እንዴ? አለ አይደል እንዴ? መቼ አስፈረድኩበት? መቼ ፕሮሰሱ የውስጤን ታውቂያለሽ? ስላልነገርኩሽ ይቅርታ። ምንም ቢሆን እኮ ድጋሚ መንገዱን ጀምረዋል እኮ መጥሪያ ይዛለት እኮ ነው የሄድከው እንዴ? ከዚህ በላይ ምን ልታደርግ ነው? አልገባኝ። ከዚህ በላይ ምን ልታደርግ ነው? ቆይ በሚያደርጋቸው ነገሮች እሱም ሆነ ጓደኞቹ አጠገቤ እንዳይደርሱ ስለፈለጉ እሱም ሆነ ጓደኞቹ ነው የደበደቡ፣ ጓደኞቹ ነው የጎዱ፣ ጓደኞቹ ነው መጠየቅ ያለብህ እንጂ እሱ አላጠፋው። ጓደኞቹ ባጠፉት ነገር እሱ ተጠያቂ የሚሆንበት ምንድን ነው? እኔ ማንም ዱርዬ መጥቶ ከደበደበ እሱ ነው ማለት ነው ነው ወይ? ከዱርዬ ጋር ነው የሚለው ማለት ነው። ጓደኞቹ ደስታ የማይሆን ነገር አትናገር። በቃ አይ በዚህ ልክ ነው የምታስብኝ ማለት ነው ሩታ? እንዴት እኔ እሱን ለማስደብደብ ምናምን ክብር ያለኝ ሰው እኮ ለራሴ አይደል? አልገባኝም። ደስታ ማለት እንዴት ላስደብደብ? ሁሉ ነገር አይምሮ ያለኝ ይመስልሻል? እንደዚህ አይነት አይምሮ እኔ አላቅም። ልታደርገው ትችላለህ። አሁን ባሳየኝ ነገር፣ አሁን ባደረግከው ነገር ምንም እኔ አላቅም እኮ እንዴ። ምንም ቢሆን የልጅ አባት ነው አይደለ? ስለዚህ እኔ ሳላቅ ስታሳስረው፣ እኔ ሳላቅ ስትከሰው፣ እኔ ሳላቅ መጥሪያ ይዘለት ስትሄድ፣ ስንትና ስንት ፕሮሰሶችን ስታልፍ እኔ ምንም አላቅም። ስለዚህ ነገ እንደማታስደበድበው በምን እርግጠኛ ነኝ? እሱ ተደብድቦ እኔ ማየት ደስ የሚለኝ ይመስላል? ያው ምክንያቷ እኔ ሆኜ የተደበደበው በእኔ ምክንያት ሆኖ ደስተኛ መሆን ይመስላል? አልሆንም። ለምን እውነቱን አልነግረህም? ምንም በቃ አጠፋሁም አልከኝ አላጠፋሁም አልከኝ። እስከዛ በቃ እኔ እንጃ። ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይህንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትናንትና ይህን ነገር አድረግ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። ደስታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ማለት ነበረ። ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ልክ እንዳታስብኝ። ለምን ተረጋግተሽ? ምንም አይነት ማስተባበያዎችን አልፈልግም። አሁን ሂዱታ ምናምን ትይኛለሽ? ደስታ በቃ ሂድ። እንደዚህ አይነት ሰው ነሽ ደስታ ሂድ። ይቅርታ ፕሊስ እባክህን። የምሬን ነው። በቃ ሂድ። ጨርሰናል። እውነት ጨርሰናል። እስከዛሬ ስለነበረ ነገር አመሰግናለሁ። ተረጋጋው። በደንብ ተረጋግቼ ያስቤበት ነው የጠራውክ። ልቀቀኝ ደስታ። እውነት ተረጋግተሽ አስቢ። ይቅርታ ነው ሩታ። እኔ እባክህ ለአንቺ መስዋዕትነት ስለከፈልኩ በማንም ወንበዴ። እሺ አሁን በቃ ሂድልኝ። እኔ ጀምር የተሳሳተ በቃ ሂድልኝ። እሺ ደስታ በእናትህ ሂድልኝ። አታስጨንቀኝ። እውነት ሂድ ሩታዬ። ደስታ ሂድ እባክህ። ለምን ጊዜ ታባክናለህ? ለምን አትሄድም? ምንም ሌላ ነገር ውስጥ አልከተትኩህም። ደስታ አላሳዝንሽም ወይ? ምን ሆነ ነው ደስታ? ጨረስን እኮ። ደህና ሁን።